ወደሱ ቀረቡና ፈወሳቸው ስንል የቀረቡ ሰዎች አሉ፣ የተፈወሱ ፈዋሽ አካል አለ። እግዚአብሔር ልጆች ወደሱ የቀረቡት ብዙ ሰዎች ናቸው። በተለያየ ደዌ የተያዙ የዘመናት በእንባ ዘመናቸውን የገፉ ተስፋ በመቁረጥ መካከል ላይ የነበሩ ሰዎችን የጠላቸው ከማህበረሰብ የተገለሉ በሞራልም የወደቁ ብዙ ሰዎች መድኃኒት ሲያገኙ ጊዜ ቀድሟቸው አምላክ ሥጋ ለብሶ በሚመላለስበት ጊዜ ዜናውን ሰምተው ድንቅ ስራውን ሰምተው አይተው ብዙ ሰዎች ወደሱ ቀረቡ፣ ፈወሳቸው። ፈውስ ወይም ማዳን የባህሪው የሆነ ሁልጊዜ ሁሉ ነገር ማድረግ የሚቻለው አምላካችን ኢየሱስ ክርስቶስ አዳኙ እሱ ነው፣ ፈዋሽ እሱ ነው። እንግዲህ የእሱን አዳኝነት አምነው የመጡ ሰዎች ድነው መመለሳቸው ነው የምናየው። እግዚአብሔር ልጆች እኛ ወደ ማን የቀረብነው? ወደ ማን የመጣ ነው? ወደ እግዚአብሔር መጥተናል። ወደ ማን ቀርበናል? ወደ አምላካችን ወደ እግዚአብሔር ቀርበናል። ይሄ እሱ ቅዱስ ቦታ ስለሆነ እግዚአብሔር አምላካችን በተለየ የሚመለክበት ቅድስናው፣ ንጽሕናው፣ አንድነቱ፣ ሦስትነቱ፣ ነገረ ሥጋዌው፣ ነገረ ሥላሴ፣ ምስጢረ ሥላሴ ሁሉ ነገር እግዚአብሔር ድንቅ አድራጊነት የሚመሰከርበት የሚነገርበት ክቡር ሥጋው ክቡር ደሙ የሚፈተትበት ስብሐተ እግዚአብሔር የማይቋረጥበት ንጹሕ ቦታ ነው። ወደዚህ ነው የቀረብነው። ይሄ ደግሞ የአባታችን የእግዚአብሔር ቤት ነው። እግዚአብሔር ልጆች ሁላችን ወደ አባታችን ቀርበናል። ግን ሁላችን የቀረብነው ሁሉ ተጽናንተን ደስ ብሎን እንመለስ ሲሆን፣ በእንባ የመጣነው እንባችን ታብሶ እንመለስ ሲሆን፣ በሐዘን የመጣነው ሐዘናችን ተወግዶ በደስታ እንመለስ ሲሆን፣ ልባችን የተሰበረው ልባችን ተቀብሎ እንመለስ ሲሆን አመጣጣችን ይወስነዋል። እንግዲህ እዚህ ላይ ስናይ ወመጽዋዕው ሙራን ወአንካሳል በቤተ መቅደስ ጌታችን ኢየሱስ ክርስቶስ በቤተ መቅደስ ሳለ አንካሶችና ዕውራን ወደሱ መጡ። ወአየዎሙ አዳናቸው። የመጡት ሁሉ ድነው ተመለሱ። እዚህ ላይ እንግዲህ ስናይ የኢየሱስ ክርስቶስን አዳኝነት ስናይ ጠቅልል አድርገን የምናየው በምን አዳነ ጌታ ኢየሱስ ክርስቶስ። እዚህ ላይ እንግዲህ በቃሉ ያዳናቸው አሉ፣ ዳሶ ያዳናቸው አሉ፣ በምራቅም ያዳናቸው አሉ፣ እሱንም ዳሰው የዳኑ አሉ። በቃሉ ያዳናቸው እነማን ናቸው? በቃሉ ያዳናቸውን መጀመሪያ እናያለን። እዚያው በማቴዎስ ወንጌል ምዕራፍ 8 ከቁጥር 15 ጀምሮ ስንመለከት ቃሉ መድኃኒት መሆኑን አምኖ የመጣ ሰው ፍጹም እምነት ያለው ጌታን ያስደሰተ አንድ የመቶ አለቃ ሰው ነው። ይህ ሰው የመድኃኒዓለም ክርስቶስን አዳኝነት ተረድቶ ሲመጣ በሚገርም ሁኔታ ወደ ኢየሱስ ክርስቶስ ቀረበና ወደ ቅፍርናሆም ጌታ በገባ ጊዜ ይሄ መስፍን ወደ ጌታ ሲመጣ ተስፋን ሰንቆ ልቦናው በእምነት ተሞልቶ ወደ ጌታ ቀረበና ችግሩን ተናገረ። አቤቱ ጌታ ሆይ ብላቴናዬ ወይም ልጄ እጅግ ሽባ ሆኖ ተጨንቋል፣ በጭንቀት በሐዘን በቤት ውስጥ ተኝቷል፣ እባክህ ፈውስልኝ አድንልኝ እያለ ለመነ። እግዚአብሔር ልጆች አባት እናት የልጆችን ሕመም ታውቁታላችሁ። ልጆቻችሁ ሲታመሙ እናንተም ትታመማላችሁ። ልጆቻችሁ ሲያዝኑ እናንተም ታዝናላችሁ። ይህ ሰው የልጁ ሕመሙ የሆነ የልጁ ጭንቀቱ የሆነ ሰው መፍትሄ ያጣ ሰው መስፍን ሲሆን ባለስልጣን ሲሆን ነገር ግን በደዌ ላይ ስልጣን የሌለው በስልጣኑ በኃይሉ በገንዘቡ ማዳን ያልቻለ ባለስልጣኑ ብዙ ሰዎች ከገኙ አሉ ይከቡታል፣ እነሱ መፍትሄ ያጡለት። ነገር ግን ኢየሱስ ክርስቶስ ተገልጦ ሲያስተምር ሲረዳ በተስፋ የመጣ ሰው ጌታ ይህን ቃል ሲናገር የሁላችን ባለቤት የትሕትና አምላክ ነውና መድኃኒዓለም ክርስቶስ የትሕትና ባለቤት ምን አለው መሰላችሁ? እኔ መጥቼ እፈውሰዋለሁ። ወደ ቤት እመጣለሁ። እኔ የእግዚአብሔር ልጆች በሽተኛ ወደ ባለመድኃኒት ይሄዳል እንጂ ባለመድኃኒት አዳኝ ወደ በሽተኛ ቤት ይሄዳል። ይኸውም አምላክ የዓለማት ፈጣሪ ሰማይና ምድር በእጁ የተያዘለት ጌታ ለሰው ልጆች ሕይወት ሆኖ የተገለጠ ጌታ እኔ ወደ ቤት መጥቼ እፈውሰዋለሁ አለው። የሚገርመው ይሄ መስፍን በሚገርም ሁኔታ ምላሽ መለሰ። ምን አለ መሰላችሁ? ጌታዬ ሆይ አንተ ወደ ቤቴ ልትገባ አይገባም። እይደሉኝ ትባት አይተጠፈረ ቤቴ ወደ ቤቴ ወደ ጣራዬ በታች አንተ ልትገባ አይገባም። የኔ ቤት አንተን ሊያስተናግድ አይችልም።
አንተ ንጹሕ አባይ ነህ፣ ያለማን ፈጣሪ ነህ። አንተን የሚያስተናግድ ቤት የለኝም። የኔ ቤት ኃጢአት የሚታሰብበት ኃጢአት የሚሰራበት ሥጋዊ ፍላጎት የሚስተናገድበት ነው። አንተ ደግሞ ከዚያ በላይ ነህ። አንተን ላስተናግድ አልችልም። ነገር ግን አስስ በቃልከ ወልዴ አንተ ከዚህ ሆነ ብትታዝ ልጄ ይድናል። ተመልከቱ የእምነቱን ጽናት። በቃል እዘዝ። በቃል ስትታዝ ያንተ ቃል መድኃኒት ነው። አንተ ቦታ አይወስንህም። እዚህ ሆነ ስትናገር ልጄ ካለበት ቦታ ሆኖ ይፈወሳል። ፍጹም እምነት እንዲህ ነው። ይህን ቃል ሲናገር አምላካችን ኢየሱስ ክርስቶስ ተደሰተበት። ደስ አለው ጌታ። ምሳሌ መስሎ ተናገረ። እኔ እኮ አለቃ ነኝ፣ ከኔ በላይም ገዥ አለኝ፣ እኔን የሚገዛ ከኔ በታችም የማዛቸው ጭፍሮች አሉ። እኔ ጋር ከኔ በታች ያሉትን ከኔ ጋር ያለው ሂድ ብለው ይሄዳል፣ የራቀውን ና ብለው ይመጣል፣ የቆመውን ቁረጥ፣ የወደቀውን ፍለጥ ብለው ያደርጋል፣ ያዘዝኩትን ሁሉ ይፈጽማል። ደዌያትን በአንተ ዘንድ እኮ እንዲህ ናቸው። አንተ ብታዝ ብትናገር የኔ ልጅ ይፈወሳል፣ ደዌያት ከኔ ልጅ ወጥተው ይርቃሉ ብሎ በፍጹም እምነት ተናገረ። ጌታ ደስ አለው። በእስራኤል ምድር እንደዚህ አይነት እምነት ያለው ሰው አላገኘውም ማለት ነው። የእግዚአብሔር ልጆች የእኛ ንግግር አምላካችን ያስደስተው ይሆን? ብዙ ተናግረናል። በቤቱ መጥተን በአባታችን ፊት ቆመን ብዙ ተናግረናል። የአባታችን ቤት ነው። እኛ በግዘፍ ቆመናል። አባታችን በርቀት ያየናል። ረቂቅ ነው አምላካችን። አካል አለው ረቂቅ የሆነ ቦታ የማይወሰንለት ሁሉ ብዙ ሰው የሆነ አምላክ ነው የምናመልከው እኛ። ብዙ ጊዜ በፊቱ ቆመን ተናግረናል። ግን ስንቶቻችን ሀሳባችን አስደስቶት ይሆን? ንግግራችን አስደስቶት ይሆን? የሰው ተደሰተ፣ ጌታ ተደሰተ፣ ደስ አለውና እንዲህ አይነት ሰው በእስራኤል ምድር እምነት አላገኘውም ማለት። ሶስት ነገር ከዚህ ሰው አግኝቶበታል። እምነት፣ ጥበብና ትህትና። እምነት በፍጹም ልብ ልጄ ድንልኛል ያድንልኛል ብሎ መምጣት ነው። ጥበብ ምሳሌ መስሎ መናገር ነው። ትህትና እይደለኝ አይገባኝም፣ አንተ ወደ እኔ ቤት ልትመጣ አይገባም፣ በቃል እዘዝ ብሎ መናገር። የእግዚአብሔር ልጆች ቃሉ መድኃኒት። የስንቶቻችን ልብ በቃሉ ተጽናንቶ ይሆን? የእግዚአብሔር ልጆች የእግዚአብሔር ቃል የተሰበረ ልብ ይጠግናል። የእግዚአብሔር ቃል የወደቀ ማንነትን ያነሳል። የእግዚአብሔር ቃል የተጨነቀ አይምሮን ያጽናናል። በቃሉ ተጽናንተን ይሆን? የእግዚአብሔር ቃል ፈዋሽ ነው። ቃሉ መድኃኒት ነው። የእግዚአብሔር ልጆች እኛ የመድኃኒት የክርስቶስ ልጆች ሆነን ብዙ በሽታ ተሸክመን እንጓዛለን። እግዚአብሔር አምላካችን ለሁላችን ፍጹም እምነት ይስጠን። በሌላ በኩል በዚሁ በማቴዎስ ወንጌል ምዕራፍ 8 ቁጥር 16 ላይ በመሸት ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ፣ አጋንንትን በቃሉ አወጣቸው፣ የታመሙትን ሁሉ ፈወሰ። ተመልከቱ። ጌታ ሲያስተምር ብሎ በመሸ ጊዜ በተቀመጠበት ቦታ ብዙ አጋንንት ያደሩባቸው ሰዎች መጡ። አጋንንት መናፍስት ርኩሳን፣ ርኅራኄ የሌላቸው ጨካኞች፣ የሰው ልጆችን ሰላም የሚነሱ፣ የሰው ልጆች በሰላም እንዳይወጡ እንዳይገቡ የሚያደርጉ፣ የተቀን ረፍት የነሷቸው ብዙ ሰዎች ነበሩ። ወደ እርሱ አመጣቸው። በቃሉ ብቻ ጌታ ተናገረ። ውጡ አለ። ውጡ ሲል ሁሉም ወጥተው ሄዱ። ብዙዎችም ተፈወሱ። እግዚአብሔር ልጆች ቃሉ መድኃኒት። ውጡ፣ ምንም ነገር የለም። ውጡ አለ ጌታ። ወጡ፣ ሄዱ። እነዚህም ደስ እያላቸው ተመለሱ። በአምላካቸው አዳኝነት ቃሉ መድኃኒት መሆኑን አምነው የመጡት ሁሉ ደስ ብሏቸው ተመለሱ። በሌላ በኩልም በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 46 እስከ 54 ስንመለከት አንድ ሰው ልጁ የታመመበት እንዲሁ መጣ። ከነገሥታት ወገን ነበር ይላል። ሹም ባለስልጣን ነው። ወደ ጌታ ኢየሱስ መጣና ጌታዬ ሆይ አቤቱ ብላቴናዬ ወይም ልጄ ሳይሞት ፈጥነህ ውረድ አለው። ልጁ ተጨንቆ ታሞ ስለነበር ይሞታል የሚል ጥርጥር ገባበት ውስጡ ላይ። የሚገርም ነው። የሰው ሞት ማንሳቱ ግን አያውቅም፣ ሕሙምን መፈወሱን ያውቃል። ጌታዬ ሆይ እባክህ ልጄ ሳይሞት ፈጥነህ ውረድ አለ። ጌታ እንዲህ አለ፣ ሂድ ልጅህ ድኗል። ተመልከቱ። አሁን ፈጥነህ ውረድ ነው። ወደ ቤቱ እንዲሄድ ነው የፈለገው። እንዲሄድ ሂዶ እንዲፈውሰው። እሱ ግን በላለ ሂድ ልጅህ ድኗል። አያችሁ፣ ሂድ የሰው አምኖ ስለመጣ እባክህ ፈጥነህ ውረድ ብሎ ሲናገር ጌታ ሂድ ልጅህ ድኗል ብሎ ተናገረ። እንግዲህ የእግዚአብሔር ልጆች
የኛ አምላካችን ይሄ ነው። ወደፊት እንድና ወደ ኋላ ወደ ቤታችን መልሰው ነው። በሌላ በኩል ጌታ በቃሉ ማዳንን አይተናል። ብዙ መጽሐፍ ቅዱስ መጥቀስ እንችላለን፣ ጊዜ የለንም። ሌላው በመዳሰስም ጌታ አድኗል። እጆቹን ጥሎ የተቀደሱ እጆቹን በመጫን የፈወሳቸው ሰዎች አሉ። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ ጌታችን ኢየሱስም ከዚያ ባለፈ ጊዜ ሁለት ዕውራን የዳዊት ልጅ ሆይ ራራልን ብለው እየጮሁ ተከተሉት። ወደ ቤት በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህን ማድረግ እንደምችል ታምናላችሁን አላቸው። እነሱም አዎ ጌታ ሆይ አሉ። እነዚህ ሁለት ዕውራን ማየት የማይችሉ ቀንና ጨለማ እንዲሆነባቸው ብርሃን ምን እንደሆነ የማያውቁ የሰው መልክ ምን እንደሆነ የሚያውቁ ተፈጥሮን ያላዩ በሀሳብ ብቻ የተረዱ የቀኑ ጨለማ ያወጣቸው በሰው እየተመሩ የሚሄዱ ሰው ዓይን የሆናቸው ሰዎች ናቸው። ሁሉም ማዳን የሚችለውን ጌታ ባወቁ በተረዱ ጊዜ ግን የዳዊት ልጅ ሆይ እባክህ ራራልን አሉ። እግዚአብሔር ልጆች አምላካችን ቁርሩ ነው። ስለራራልን ነው ሰው የሆነልን፣ ሥጋ የለበሰ በበረት የተወለደ የተሰደደ የተራበ የተጠማ ስለራራልን ስለወደደን። እነሱ ራራልን እባክህ ቀንና ሌሊት በእኛ አንድ ነው፣ የዓይን ብርሃን የለንም፣ አንተ አምላክ ነህ፣ የእኛን የዓይን ብርሃን መመለስ ትችላለህ፣ እባክህ ራራልን እያሉ ይጮሁ ነበር። ጌታም ጠየቃቸው፣ ይህን እንደማድረግ ታምናላችሁ? አዎን እናምናለን። ይህን ባሉ ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳቸው። በተቀደሱ እጆቹ በመለኮታዊ እጁ ዳሰሳቸው። በዚህ ጊዜ ዓይናቸው ተገለጠ። ለዘመናት በጨለማ ውስጥ የነበሩ ሰዎች ዓይናቸው ብርሃን አየ፣ ደስ እያላቸው። አቤት ደስታ! የእግዚአብሔር ልጆች ምን አይነት ደስታ ይሰማል! እንኳን ለዘመናት የዓይን ብርሃን ያጣ ሰው ለአንድ ቀን ታሞ የዋለ ተጨንቆ ያለ ሰው ማታ ቢፈወስ ምን አይነት ደስታ ይሰማል! እንኳን ጤና ያህል ነገር አንድ ነገር አጥር ቁስ ነገር አጥር እንኳን ስናገኝ ምን ያህል ያስደስታል! የፈለግነው ስናገኝ ምን አይነት ደስታ ይሰማል! እኒህ ሰዎች ሐዘናቸው ተወግዶ እንባቸው ታብሶ የተሰበረ ልባቸው ተጠግኖ በሰው የሚመሩት በዓይናቸው እያዩ መሄድ ጀመሩ። ደስ ብሏቸው በአምላካቸው እጅ ተዳሰው እምነታቸው አድኗቸው በፍጹም እምነት በመምጣታቸው አዳኝነቱን በማመናቸው በመረዳታቸው ደስ እያላቸው ተመለሱ። አቤት መታደል! ችግሩ ተወግዶለት መመለስ፣ እንወታ ብሶለት መመለስ፣ ሐዘኑ ተወግዶ መመለስ፣ እያለቀሰ የመጣ ሰው በሳቅ መመለስ፣ እያዘነ የመጣ ሰው በደስታ መመለስ፣ እየተመራ የመጣ ሰው በእግሩ በራሱ መመለስ ትልቅ ደስታ ነው። እግዚአብሔር ልጆች ተመለሱ። እንዲሁም ጌታ እዚህ በሉቃስ ወንጌል ምዕራፍ 5 ከቁጥር 12 ጀምሮ እስከ 15 ስናይ በአንዲት ከተማ ሳለ ሁለንተናው ለምጻም የሆነ ሰው ሁለንተናው ሙሉ አካሉ በለምጽ የተመታ ሰው ወደ ጌታችን ኢየሱስ ክርስቶስ መጣና ባየው ጊዜ በፊቱ ወድቆ ሰገደና አቤቱ ብትድንስ ልታነጻ ትችላለህ እያለ ማለደው። እንደ ኦሪቱ ሥርዓት ለምጻም ሰው የታመመ ሰው ከጤነኞቹ ጋር መቀመጥ አይችልም። የበሽተኞች ቦታ ለብቻ አለ። ስለ ሦስት ምክንያት በሽተኞች ለብቻ ይቀመጡ ነበር። አንደኛው በሽታ ከበሽተኛው ወደ ጤነኛው እንዳይተላለፍ፣ ሁለተኛው ችግረኛው በሽተኛ ባለሀብቱ በሽተኛ የታመመውን ወገቡን ሊጠይቅ ሲመጣ ምግብ እንዲያገኝ፣ ሶስተኛው እጅግ የጸናበት በሽተኛ አለ፣ ቀለል ያለ በሽተኛም አለ። ያ በጣም ያልታመመው ደዌ ያልጸናበት በሽተኛ ደዌ የጸናበትን አይቶ ኧረ ተመስገን ፈጣሪ እኔማ ደህና እኮ ነኝ የተወሰነ አርፋለሁ ምንም የማያልፍ ሰው እኮ አለ ብሎ እግዚአብሔር እንዲያመሰግን። በዚህ ምክንያት ለበሽተኞች የተለየ ቦታ ነበራቸው። የለምጻም ሰው ሁለንተናው በለምጽ የተመታ ወደ ጌታ ቀረበ፣ ሰገደ፣ ወደቀና እባክህ ጌታዬ ሆይ ብትወድስ ልታነጻኝ ትችላለህ እባክህ እያለ ለመነ። ኧረ እወዳለሁ ወዳጄ ንጻ ነው ጌታ። ዳሰሰውና ጌታ ይሄ አዳኝ እጁ መለኮታዊ እጁ በዚህ ለምጻም ሰው አካል ሲያርፍ በማይክሮ ሰከንድ ያ ማንነት ተቀየረ። ያ በለምጽ የተመታ ሕይወት
እንደ ድሮ ሆነ ተመለሰ። ይህም ሰው ሐዘኑ ተወገደ፣ እንባው ታበሰ፣ ልቡ ተሰብሮ የነበረው ተጠገነ። ደስታውን መግለጽ እያቃተው ላዩት ሰዎች ሁሉ ለሕፃን እያሉ ደናቁት ሁሉ ምን ይሉ እያለ እያደነቀ አዳኝነቱን ተመለሰ። በዚያው እንግዲህ እግዚአብሔር ልጆች አምላካችን እንዲህ ነው እኛ የምናመልከው አምላክ ቃሉ መድኃኒት የሆነ እጁ መድኃኒት የሆነ ሁለንተናው መድኃኒት የሆነ እዚሁ ሉቃስ ወንጌል በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ በማቴዎስ ወንጌል ምዕራፍ 9 ቁጥር 20 እስከ 23 ስንመለከት የምናገኛት አንድ ሴትም አለች። ዳሳ ሄዳለች፣ ልብሱን ዳሳ ሄዳለች። ልብሱን ዳሳ ሁልጊዜ የምትስሙት የምትማሩት የምታውቁት እቺ 12 ዓመት ደም የፈሰሳት ሴት ትዳሯን በሕመሟ ምክንያት የፈታች፣ ትዳሯን ያጣች፣ ንብረቷንም ያጣች፣ ለባለ መድኃኒቱ ጨርሳ ሰጥታ ባሏን የቀረች ተስፋዋ የመነመነች ሴት፣ ከማህበረሰቡ የተገለለች ሴት፣ የሞራል ውድቀትን ያገኛት ሴት፣ ሰዎች የሚጸየፏት ሴት፣ በደሟ ምክንያት ደም ስለሚፈሳት እሷ በስነ ልቦና የተጎዳች ሰዎችን የማይቀርባት ሴት አሁንም እቺ ሴት እጅግ ገጠማት። መድኃኒዓለም ክርስቶስ አዳኝነቱን ተረዳች፣ ሰማች። የተሰበረ ልቧ ይጠገን፣ ያ የወረደ ማንነቷ ወደ ላይ በከፍታ ማማ ሊሆንላት እግዚአብሔር አነሳሳት። ተስፋዋ ይለመልም፣ የጽድቅ ብርሃን የድነት ብርሃን ታያት። ያ ጨለማ የነበረ ማንነቷ ተስፋ ብርሃን ብልጭ ብሎ ታያት። ይሁን የመድኃኒዓለም ክርስቶስ አዳኝነትን ስትሰማ ምንም እንኳን ሰዎች ባያስቀርቡኝ እኔም ደፍሬ በሰው መካከል የምቆምበት ስነ ልቦና ባይኖር እንደምንም ግን ተጽናንቼ ሄጄ ከፊቱ ባልቆም በፊቱ ቁሜ ባልናገር ማከበየ ባለምንም እንደምንም በኋላው ሄጄ የልብሱን ጫፍ ብነካ እፈወሳለሁ ብላ በፍጹም እምነት መጣች። እቺ ሴት ዛሬ ሀፍረቷ ሁሉ ለቁጣት ተጽናንታለች። ከሰው አልቀርብም የሚል ሴት ወደ ሰው ቀረበች። ከሰው ጋር መጋፋት ጀመረች። ከሰው ጋር እየተጋፋች በሰው መካከል መድኃኒዓለም ክርስቶስን አገኘችና ልብሱን ነካች። የልብሱን ጫፍ የዛን ጊዜ ደግሞ አቃጣት። ለ12 ዓመት የተሰበረ ልብ በደቂቃ ተጠገነ። ለ12 ዓመት የፈሰሰ ደም እንባም ጭምራለሁ። ደሟ ይፈሳል፣ እንባም ይፈሳል። እቺ ሴት በዚህ ሰዓት ድነትን አገኘች። ሰውነቷን ያበሽታ ሲለቃት ታወቃት። ጌታም ዘወር አለና ማነው የነካኝ አለ። ዘወር አለ ጌታ። ያውቃል እኮ አምላክ ነው። እቺ ሴት ስትመጣ አይቷታል። የተሰበረ ልቧን አይቷል። የዘመናት በደዌ ላይ ተጨንቃ የነበረች ሴት መሆኗን ያውቃል። ግን አዳኝነቱን ለመግለጽ የእሷን እምነትን ሌሎቹ እንዲያውቁ እንዲረዱ ለማድረግ ጌታ ዘወር አለ። ማነው የነካኝ? ሁሉም ተደነቁ። ደቀ መዛሙርቱ እንዴ ይሄን ያህል ልብስ እየተጋፋ ከዚህ መካከል አሁን ማን ነካኝ ትላለህ አለ። ተመልከቱ፣ እውነት ነው ያስብላል። ሰው ይላል ብዙ ሰው አለ፣ ብዙ ሰው ይጋፋል። ከዛ መካከል አሁን ጌታ ማን ነካኝ ቢል ምንም አይደለም። ሰው ይሆን ያስደንቃል። ጌታ ግን አምላክ ነውና ልብሱ እንዳዳነ እቺ ሴት እንደዳነች እንዲረዱ እንዲያውቁ የዚህች እምነትን ለሁላችን ትምህርት እንዲሆን ለማድረግ ጌታ ማን ነው ብሎ ዞር ብሎ ሲናገር እቺ ሴት በፊቱ ወደቀች። ልጄ ምን ተሻለሽ አለ ጌታ። የእግዚአብሔር ልጆች እዚህ ላይ በደንብ ጠንከር አድርገን ማየት ያለብን እኒህ ሰዎች ትልቁ መሰረት ለድነት ያበቃቸው እምነት ነው። መቶ አለቃውን በእምነት መጣ፣ ውራኖቹ በእምነት መጡ፣ ለሕፃኑ በእምነት መጣ፣ ይቺ ሴትን በእምነት መጣች። ሁሉም ግን ምን ብለው ተመለሱ? ድነው ተመለሱ። ምን ብለው ተመለሱ? እስቲ ሁላችሁ ከፍ አድርጋችሁ ምን ብለው ተመለሱ? ድነው ተመለሱ። የሁሉ በሽታ አንድ አይነት ነው? አንድ አይነት ነው እንዴ? አይደለም። የመስፍኑ ልጅ ሽባ ነው፣ ሌሎቹ ዓይነ ስውራን ናቸው፣ ሌላው ለምጻም ነው። እቺ ሴት ደም የሚፈሳት ናት። ሁሉም ግን ካለባቸው ደዌ ተፈውሰው በደስታ ተመልሰዋል።